Okay, already we show how the operating system and the virtual machine download. Now we see the file system and editing. ከዛ በኋላ እዚህ ጋር ኔክስት ያልና አንድሮይድ ኦፕሬቲንግ ሲስተሙን ኦሬዲ እናስገባልታለን ምክንያቱም ስለጫን ነው ማለት ነው። ከዛ እዚህ ጋር ያስመርጠናል ዊንዶው ነው ሊነክስ ነው አዘር ሊነክስ ነው አዘር እንልና የስፔሲፊክሊ ሊነክስ ታይፑን እንመርጣለን። እዚህ ጋር የፈለግነውን ማድረግ እንችላለን። እኔ ግን ፕሮጀክቱ ጋር ከርነል 64 ባይት ነው የተጠቀምኩት። ከዛ ኦፕሬቲንግ ሲስተሙን ኔም እናደርገዋለን ማለት ነው። ኔም ካደረግነው በኋላ ኦፕሬቲንግ ሲስተሙን ራሙን እንዴት መጨመር እንዳለብን ያሳየናል። 8 ጂቢ እናደርገዋለን። ኔክስት ያልነ እዚህ በኋላ መሄድ ማለት ነው። ኦኬ ከዛ እዚህ ጋር 8 ጂቢ ያደረግነ 8 ጂቢ ካደረግነ በኋላ እዚህ ጋር እንዴት አድርገን ኤዲት ማድረግ እንዳለብን ነው። ራሞችን 16 አደረግነ ፕሮሰሰሩን 2 አደረግነ። ከዛ በኋላ ሌሎችን በሙሉ ኤዲት እናደርግና ኔክስት ያልነ እንሄዳለን። ኔክስት ያልነ ከሄድን በኋላ ምን ይመጣል? ኦፕሬቲንግ ሲስተማችን ይመጣል ማለት ነው። ኦፕሬቲንግ ሲስተም ከመጣ በኋላ ፕሌይ ዘ ኦፕሬቲንግ ሲስተም እንለዋለን። ከዚህ በኋላ ቨርቹዋል ማሽኑ ወረደ ማለት ነው። ቨርቹዋል ማሽኑ ከወረደልን በኋላ ኢን ተነክተን ኤዲት ብለን አውቶ ቨርቹዋላይዜሽን ሚለውን ነካ አውቶ ኢንስታሌሽን ሚለውን ነካና ኢንስታል ያደርገዋል። ከዛ በጣም ላርጅ ኖት ያመጣና ዘጋ ኢሪስ ፎር ኢንስታሌሽን ሚላለ የስ እንለዋለን። ማለትም ኢሪስ አድርጎ ኦፕሬቲንግ ሲስተሙን ኢንስታል እንዲያደርገው ማለት ነው ላፕቶፓችን ጋር። ከዛ ያው እዚህ ጋር 100 እስኪሞላ እንጠብቃለን ፐርሰንቱ። ኦኬ 100 ሞላ። እዛ በቃ ሪቡት አድርጉት ነው ወይስ ራን ኦፕሬቲንግ ሲስተም ነው የሚለውን ሪቡት እናደርገዋለን። ምክንያቱም ኤዲት ማድረግ ያለብን ነገሮች ስላሉ ማለት ነው። ከዛ ሪቡት ሚለውን የስ ብለን ከነካም በኋላ ኤግዚት ብሎ ያመጣና ራሱ ዜሮ ያደርገዋል። ከዛ ቬሙ ያስመርጠናል። እዚህ ጋር መጀመሪያውን እንመርጥና ኢታን ነክተን ድጋሜ ከርነሉን እንመርጣለን። ምክንያቱም ከርነሉ ጋር ኤዲት ማድረግ ስላለብን ቨርቹዋል በስርዓት ዳውንሎድ እንዲሆንልን ማለት ነው። ከዛ በኋላ ኤዲት ማድረግ አለብን። እዚህ ጋር ኖ ሞደስት እናደርጋታለን። ኤግዚት ሞድ ብትለውን ኖ ሞደስት እናደርጋታለን። ኖ ሞደስት ካደረግናት በኋላ ኖ ሞደስት ሩት ካደረግነው በኋላ ክሊክስ ኢንተር ስናደርገው ወደ ከርነሉ ይወስደናል። አሁንም ኢንተር ስናደርገው መጀመሪያ የነበርንበት ሜን ጋር ይመጣና ረጅም ኮድ ይመጣል። እዚህ ጋር አትሊስት ለ10 ሰከንድ መጠበቅ አለብን። እንደዚህ ሆኖ ኦፕሬቲንግ ሲስተም ወረደ ማለት ነው። ከዛ ያው ዲስክቶፕ ላይ ነው የምናስቀምጠው። ተስክባር ነው የሚለውን እንመርጣለን። የመረጥኩት ዲስክቶፕ ጋር ነው መጀመሪያው ጋር እንዲቀመጥ ማለት ነው። ስክሪኑን ከፈት ነው። ከዛ በኋላ ያው እንደዚህ አድርጎ ያመጣልናል። ሌሎቹ ነገሮች ያው በፕሮጀክቱ ለማስረዳት እንደሞከርነው እነዚህን እንትኖቹን ተጠቅሜ ጽፌያቸዋለሁ። ነገር ግን ሙሉ ለሙሉ ኢንስታል ማድረግ አልቻልንም ነበር በዋይፋይ ፍጥነቱም እና ስማችን ደግሞ ኢሜይሉን ሊያስገባልን አልቻለምና ፕሮብለም ሶሉሽኑን እዛ ፕሮጀክቱ ጋር አስቀምጠናል። እሺ አመሰግናለሁ።